መንግስት የአገር አባትና የህዝቦች ጠባቂ ነው። አባት ደግሞ ብዙ ልጆችን ከወለደ ፍላጎታቸውም እንዲሁ ብዙ ይሆናልና የሁሉንም ፍላጎት አርክቶ ማስተዳደር ቀላል አይሆንለትም። በእኔ መረዳትም የመንግስት ዋና ዋና ኃላፊነቶች አንደኛ አገርን ማልማትና የዜጎችን ህይወት መቀየር፣ ሁለተኛ ዜጎች በአገራቸው በሰላም እየተዘዋወሩ ሰርተው ሀብት አፍርተው ተጋብተውና ተዋልደው እንዲኖሩ የሰላምና የደህንነት ዋስትና ማረጋገጥ፣ ሶስተኛም የአገርን ዳር ድንበር ማናቸውም የውጭ ኃይል ወረራ ጠብቆ አገርን በሉዓላዊነት ማቆየት እንደሆነ እገነዘባለሁ። የጸጥታ ችግርም ሲከሰት በቶሎ ደርሶ ሰላም የማስከበርና የህዝቡን ደህንነት የመጠበቅ ኃላፊነትም ያው የመንግስት እንደሆነ አምናለሁ። አሁን የሚታየውንና በአገራችን በብዙ ቦታዎች እየተነሳሳ ያለውን የመተላለቅ ፍላጎትና አዝማሚያ በፍጥነት ማብረድና ማስከን የሚችልም የሚገባውም ያው መንግስት ነው። ሁሉንም አይነት ጥረት አድርጎ የጥይት ድምፅ የማይሰማባትና የባሩድ ሽታ ትታጠን አገር ማድረግ ከእግዚአብሔርም ከህዝቦችም የተቀበለው አደራና ኃላፊነት ነው። መፍትሄውም በድንበሮች አካባቢ እንቀሳቀሳሉ ከሚባሉ አነስተኛ የታጠቁ ቡድኖች አንስቶ እስከ ትልልቆቹ ተቃዋሚዎች ድረስ ሁሉንም በየፈርጁ አስቀምጦ ጥያቄያቸውን ማድመጥና ለመፍትሄውም አብሮ መስራት ለዘላቂ ሰላም ብቸኛ አማራጭ እንደሆነ አምናለሁ። በመሆኑም በአሁኑ ወቅት በሰሜን ኢትዮጵያ በአማራ ክልል የተከሰተው ግጭት በአስቸኳይ ቆሞ ለግጭት የዳረገው ጉዳይ በግልጽ ውይይት የሚፈታበትን መንገድ እንዲያመቻች መንግስትን በአክብሮት እለምናለሁ። የተጀመሩ የልማት ራዕዮች እውን የሚሆኑበትና የተገነቡ የልማት አውታሮችም እሸታቸውን ልንበላ የምንችለው ሰላምና አንድነት ሲኖረን ብቻ ነው። የሚገርመው ደግሞ ግጭት በተፈጠረ ቁጥር የፈንጂ ኢላማ እየሆኑ ያሉት አገሪቱ በሌላ ጥሪት በልመናና በብድር ገንዘብ የገነባቻቸው የልማት አውታሮች መሆናቸው ነው። ይህ ጠብና የጦርነት ባህል መስፋፋት በእንዲህ የቀጠለ እንደሆነ እሳቱ ሁሉንም ወገን እንደሚበላ ማወቅና ከወዲሁ የሚገታበትን መላ መፈለግ የሁሉም ኃላፊነት ነው። ስለሆነም መንግስት ሁሉንም አይነት ጥረት አድርጎ ይህንን ደም አቃቢ ግጭት በአስቸኳይ እንዲያቆምና እንዲያስቆም በታላቅ አክብሮትና ትህትና እለምናለሁ። የአማራ ክልሉን ብቻ ሳይሆን በኦሮሚያና በሌሎችም ክልሎች ጥያቄ ያለን የሚሉትን ሁሉ መንግስት የተከፈለውን መስዋዕትነት ከፍሎ ማለትም ፈረንጆቹ እንደሚሉት ወደኋላ አጎንብሶም ቢሆን ወደ ሰላም ማምጣት ለነገ የማይባል ተግባር መሆኑን ማሳሰብ እወዳለሁ። ልዩ ልዩ ጥያቄና ቅሬታ ያላችሁ ተቃዋሚ የፖለቲካና የብሔር ድርጅቶችና ቡድኖች የትኛውም አይነት የመረረና የከበደ የፖለቲካም ሆነ የመብት ወይም የነጻነት ጥያቄና አጀንዳ ቢኖራችሁ፣ በሌላ በኩል ደግሞ በመንግስት ስርዓቱ አልተደመጥንም የሚል ተስፋ መቁረጥ ቢሰማችሁም ፈጽሞ የጦርነትን መንገድ አትከተሉ። አገሪቱና ህዝቦቿ ጦርነትን የሚሸከሙበት ትከሻ የላቸውም። ጦርነት የሚበላው ለመብቱ ታገልለታል